ጋሉ በለበና ያርጉም በወተት ያርጉም እንዳይሉ ይቃጠላል። ለበኑን ጨምረው ቤተሰብ ዛሬ ደግሞ አዲስ የሚግባ አሰራር ይዘን መጥተናል። አብራችን ቆዩ። ሰላም ሰላም ቤተሰብ ምን ይሰራሽ ነው? አላላቀውም ስሪ ከብዬ ስሙን አላቀው። ዛሬ ምግብ ስሩ ተባልና ይሄ ቲክቶክ እድሜ ያሳጥረውና ማለት ነው። ከቲክቶክ ተላከለን ስሩ እንደዚህ አድርጋችሁ ተብለን ከዚህ ስሙን አታውቂውም ሳ? አዎ የሆነ ጊዜ ሰርተን ነበረ። በጣም ቆይተዋል። ስሙ ደግሞ አናውቀውም እና የምታውቁ ካላችሁ እኛ አዲስ ነው አሁን የምንሞክረው ማለት ነው። በደንብ አድርጋችሁ ምንም አያውቀውም ሲጀምር። የት ሀገር ምግብ ነው? ሳውዲ ነው ግን የበደው ገጠር። አዎ ይሄ አጂን ነው። ዝም ብሎ ነው የሚመስለው በውሃ እና ሴትዮዋ እንኳን ወደዋለች። የሆነ ጊዜ ሰርተን ነበረ። ምክን ወሩን ሁለት ወር ሰርተን ነበር። የሆነ ጊዜ ቀናሳ ሊፍቶ ግን ይሄ እጅሽ ዱቄት አለበት አስረን ይሄን ዱቄት እንዴ እና አንዳችን ስልካችን እየከፈትን አንዳችን እንደዚህ እየሰራን በጣም ሆኖ ደግሞ ዛሬ ጠዋትም ተነስተን ስራ የለን ሳይሆን ገና ብዙ ሰው ተነስቶ ምናምን አልተጨናነቅንም። ስለዚህ እስኪ እየቀረጽን ለምን አንሰራውም ብለን ካሜራ ይዘን ከች ብለናል ማለት ነው። እናንተ ደግሞ አበረታቱ ታያለሽ። በማን ቻናል ነው የሚለቀቀው? ይሄን ደስ ባለ ችግር የለም እናንተ ፍረዱ ከተለቀቀ በኋላ እና ባይዘው ጥሩ ይሆናል እኮ ጥሩ ይሆናል ብዬ ነው የማስበው። ግን እስኪ እንደኛ በቲክቶክ እየላኩ እንደዚህ አይነት ምግብ ስሩ የምትባሉ ልጆች አላችሁ ወይ? ሞልቶ በዚህ ጊዜ ሲጀመር አረቦቹ እኮ እንደዛ ናቸው። እያዩ ነው እያዩ ላኩ እንደዚህ የድሮ ምግብ እኮ ካላስ የባህላቸው የሀገራቸው ምግብ እኮ ረሱት። ከቲክቶክ እያዩ እንደዚህ ስሩ እንደው ይሄ እኮ አሁን የባህል ነው። እንደዚህ ሀገር ባህላቸው እንደዚህ ይሰራሉ። አዎ ታዲያ ምንድን ነው ሁሌም የማይሰራ? ሁሌ ሰላም ይሰለች ይሆናል ይመስለኛል። እስከ ጥህሎ ይባላል በእኛ በሀገራችን ጥህሎ እንደዚህ ይሰራል። እንደዚህ ያኔ ይመስላል እንደዛ ሳይሆን ይመስላል ግን እና አሁን ብርድ ስለመጣ እንደዚህ አይነት ምግብ ነው የሚያወዱ ተነሳ። በመርኩ ገንፎ የኛ ሴትዮዋ ገንፎ ራሱ ሁሉ ነው ታዘን የምርኮ ነው እኔ አገር አረቤ እኔ ገንፎ ብዙ ይቻላል ሲጀምር ሰርቻለሁ። አራት ቤትም ሰርቻም ስለማላውቅ ነው። ልዩነቱ ምንድነው? የኛ ገንፎና የነዚህ ሀገር ገንፎ ምንም ልጅ አሁን እዚህ ቤት ምን ሰራላት ገንፎ የኛ ሀገር ኖርማል ነው ያኔ ትግል ነው የምትወደው እንጂ ከዛ ደግሞ በሰምን አገራችንም በእንትን ነው በቅቤ ስለሆነ በሰምን ነው። ያው የነሱ ቅቤና የኛ ሊለያይ ይችላል እንጂ ያው ነው። በርበሬ ስለማይጠቀም ነው እንጂ ያው ነው። ኤኒዌይ እያወራን ይሄም እየተሰራ ውሃም እየሞቀ እዚህ ጋር ውሃም እየሞቀ ነው ያለነው። ስራው እየሄደ ነው ያለው። መጨረሻ ላይ ምን ይመስላል ደግሞ እንቀርጸዋለን ማለት ነው። ግን ስሙ አላውቀውም። ስሙ ምንድነው? እኔ ማወቅ ፈልጋለሁ። ልጠይቃት እና ሰርች ታርጉ እንጂ ስሟን አናውቀውም። ስሟን የማታውቀው ምግብ መስራት ግን አሁን ሰው ኮሜንት ታንዛን ብታይ እኮ ይኖራል። ገና ነው። እዚህ ነው መሰለኝ። አሁን ጨርሰናል። ተጠቅልለዋል ነው የሚባለው። ምንድን ነው የሚባለው? የተፈለሰፈን ነው። እንደዚህ ሆነ እያለን ማለት ነው። እዚህ ነው ኖርማል እንትን እኮ ነው። በእጃችን እንደዚህ አንስተን ስናስገባው ያዙት አድርጊውና ሀላት ይሆናል። እንደዚህ አንድ ላይ ጭምር ነታቢ ነፍስክ ዱቄት ደግሞ ይደረጋል። ለየዝ ኮን ሌላ በውስጥ በውሃ ውስጥም ስለሚደረግበት አይዲ ግን ነጭ ነው መሰለኝ እኮ የሚደረገው በውሃ እንትን ወፈር እንደረገው መሰለኝ። አዎ ሽልጦ ትንሽ ሽልጦ መሰለኝ። ውሃው ራሱ እኛ እዛ ስንፈለሰፍ ይሄ ሞቆ ማለቅ ነው። አሁን በጣም እየፈላ ነው ውሃው ማለት ነው። ይሄም አልቀዋል። አጀና ባይዘው ያልኩትን 10 ደቂቃ ነበር ያስቀመጥነው።
10 ደቂቃ ተቦካ። ጨውና ምንም ብዙም ግብአት የለውም። ጨውና ውሃ ብቻ። ውሃ አኪል ብዬ እኮ ነው ያለ ውሃ እንደዚህ አይደሰልስም ብዬ ነው ያውቃሉ እኮ ብዬ ነው። ይሄ ምንድን ነው ያኔ ምን አይነት ትምህርት ነው እንዳትሉ፣ እኛ ማናውቀው ምናልባት ካወቃችሁ ንገሩን። ካልሆነ ደግሞ ሌላ ጊዜ ይቀመጥን። በቃ እንዲህ ነው የነበረ እኛ ውስብስብ እያለን ስለሆነ ሌላ ጊዜ ይቀመጥልን ብለን ነው የምንቀርጸው ማለት ነው። ከወደዳችሁ ደግሞ ትሞክሩታላችሁ። ኦኬ እንደዚህ ያደረግን አሁን አስገባዋለን። አሁን እዚህ ጋር አሉ ቲክቶከሮች ናቸው። ቲክቶክ የሰሩ ሰዎች ወተት ካረጋችሁት ቶሎ ነው የሚቃጠለው፣ በውሃ ሲሆን ይመረጣል ብለዋል። አዎ እንደዛ አለች። ምንድን ነው የሚያወሩ እነዚህ ነው እንዴ? እና ወተት ደግሞ መጨረሻ ላይ ይጨመራል ማለት ነው። አዎ እሱን ደግሞ ጓጉተው እንዲጠብቁ አትንገሪያቸው። አሁን ለምን በውሃ ያደርጋሉ? ከአሁን ጀምሮ ለምን በውሃ ያደርጋሉ? በለበን አያደርጉም፣ በወተት አያደርጉም እንዳይሉ ይቃጠላል ወተት ከተደረገበት ስለተባለ በውሃ እያደረግን ነው። ናጌት ይመስላል እንጂ ምን ሆነ እንትን አልኩ መሰለኝ። እኔ እኮ በጣም ታሳ አይመስልሽም? እንጂ በሰል ብዬ ነው ግን እና በዛ ነው መሰለኝ። አንድ ነው እሷ እንደውም 3 እኮ ነው። እሷ ብዙ ቤተሰብ ይኖራታል እና ቀላሽ ግን ችግር የለም። ቆንጆ ከወጣ ትበላዋለች። ጊደርም ትልቅ ስለሆነ ጥሩ ከወጣ ቲክቶኩን እናመሰግነዋለን። ካልወጣ የሆነ ነገር ያኔ እንደ ደብቆ እንዳስገቡበት ነው የማስበው። ግን ይወጣል፣ ምንም ይወጣል። የሚወድ ሰው ይበላል። አክል ሻዕቢ ምን ማለት ነው? የገጠር ምግብ እኮ እሱ ራሱ እኮ ነው መሰለኝ። አሁን እየተከተከ ነው ቢከደንና ቢበስስ። እሺ አሁን እንከድነዋለን፣ ግን እንዳያያዝ እያመሰለችው ነው። ከደን ስናርገው እዛ በስል ይላል ማለት ነው። ይበስላል ትንሽ፣ ግን ሁሌ እየከፈትን እናማስለዋለን። መተው አይቻልም እንዳይቃጠል። እዚህ ጋር ምንድነው እያሞቁን ነው። ይሄ ቅቤ ማለት ነው። ይሄ ደግሞ ሀሊብ ምንድነው ጥሬ ወተትና ፍሬሽና ፓውደር አቀላቅለን እንመተዋለን አሁን ማለት ነው። እና ቤተሰብ ትንሽ ሞቅ ካለ በኋላ ይሄ ደግሞ እናቀዋለን ማለት ነው። ትንሽ እንዲወፍር ከፈለጋችሁ ንሻ ማድረግ ትችላላችሁ። ያው እዚህ ድምጽ የምሞላው ድምጽ የሚረብሽ ስላለ ነውና በጣም እንዳያያዝ ወይም እንዳይቃጠልም መማሰል መቋረጥ የለብንም። ጮም እንዳስፈላጊነቱ አድርገናል እና አሁን ወደ መጨረሻ እየደረስን ነው። በጣም ቀላል ነው። ብዙ ጊዜ ግን ስላለመድ ነው ስንሰራው ይከብደናል ብለን ፈርተን ነበረ። ግን በጣም አሪፍ ሆኖ ነው የወጣ። መጨረሻ ላይ ለበን ጨምረን ያለ መቋረጥ ነው ቶሎ የምናማስለው። ለበን በተፈጥሮ በእሳት ሲሞቅ ልክ እንደ አይብ ነገር ያወጣና ያን ነገር እንዳያወጣ ደግሞ መማሰል አለበት። ሶሱም አሁን እንደዚህ ያማረ ሆኖ የወጣ ቆመን በቃ ከጊዶር ጋር ነበር ስንታገል የነበር ነው። ያለ መቋረጥ ነው እንትን ያደርገውና እንደዚህ ሆኖ በጣም በሚያምር ወጣ። ከላይ ሰመና ማር እናደርጋለን። ማር ብቻ የሚወድ ሰው ማር ያደርጋል ማለት ነው። እኛ ሁለቱን ያደርግነው እንደዚህ አይነት ውጤት ነው ያመጣልን። በጣም ጥሩ ነው የሆነው። እንግዲህ ሞክሩት፣ ትወዱታላችሁ።